ልክተኛው አለይሂ ሰላቱ ወሰላም ኹጥባ ሊያደርጉ ሚንበር ላይ ቆመዋል። ንግግራቸውን ቀጥለዋል። እንግዲህ አንድ ሰው ኹጥባ ሲደረግ ሁላችንም ጸጥ ብለን እንድናዳምጥ ታዘናል። ሐታ መመሰል ሐሳ ፈቀድ ለጋ ጠጠር ይዞ እንኳን የተጫወተ ሰው ኹጥባው ላይ ትኩረት ነፍጓል ተብሎ ክፍያውን ሊያጣ ይችላል። ከአላህ ዘንድ የሚያገኘውን አጅር ይቀንስበት እንደሚችል በሐዲስ ተዘግቧል። አንድ ሰው ግን በሚንበሩ አቅጣጫ ባለው በር በኩል ሰውን ያለፈ መጣና የአላህ መልእክተኛ አላቸው። ዞሩ። ኹጥባውን እንዴት ቆረጠው? ይህ ሰው ምን ገጥሞት ነው? ሷሃባው ሁሉ ተገርሞ ያየዋል። የአላህ መልእክተኛ ሀለከ ለምዋል ወንቀጠዐት السبل فادعوا الله ان يغيثنا የአላህ መልእክተኛ ወይ ገንዘቦች ንብረቶች ጠፉ፣ አዝርዕቱ ወደመ፣ አላህ ዝናብ እንዲያወርድልን እባክህ ተማጸነው አሉ። ረሱል ሰለላሁ ዐለይሂ ወሰለም እጃቸውን ወደ አላህ ነሱና አላህ ሆይ እስቂና፣ اللهم اسقنا اللهم اسقنا፣ አላህ ሆይ አጠጣን አሉ። አነስ روى الحديث አነስ ምን ይላል? والله ما في السماء ምንም ሰማይ ላይ ቀዘዓተን ትንሽ ጉም እንኳን የለም። ነገር ግን በአንድ ሰልዓ በሚባል ተራራ እነሱ ካሉበት አካባቢ ያለ ተራራ ጥግ አንዲት ከጀርባ ትንሽዬ ደመና ወጣች ይላል። ወደ መሃል ሰማይ መጣች። حتى اذا توسطت መሃል ላይ ስትደርስ ተዘረጋች፣ ሰፋች፣ ሰማዩን ሞላችው። ባንዴ ደመነ ሰማዩ። በአላህ ይሁንብኝ ይላል አነስ። ረሱሉ ከሚንበሩ አልወረዱም፣ አላህ ዶፍ ዝናብ የለቀቀብን ቢሆን እንጂ። ረሱል ከሚንበር ወርደው ከኹጥባ ሊያሰግዱ ሲሉ ጺማቸው በውሃ ርሶ ነበር ይላል። ይህ የነቢዩ አለይሂ ሰላቱ ወሰላም ትልቅ ተአምራቶች ውስጥ አንዱ ነው። በጣም የሚገርመው ግን ይህ ሐዲስ እንዲህ ብሎ ሳምንት አለፈ፣ ሳምንቱን ሁሉ ዘነበ ይላል። ምንም ፀሐይ ሳናይ 6 ቀን አለፈ ይላል አነስ። በሳምንቱ ኹጥባ ሊያረጉ ንግግር ሊያረጉ ሚንበር ላይ ቆመዋል። አሁንም ያ ሰውዬ በዛው በር ገባ። አሁን ደግሞ ምን ገጠመው? ትናንት ዝናብ ይምጣልን ነው። አሁን ደግሞ ያ አላህ መልእክተኛ እባክዎት እንስሳቶች ሞቱብን፣ አዝሮቱ ጠፋብን፣ አላህ ዝናቡን እንዲይዘው ለምኑልን አላቸው። ሱብሃንአላህ። ረሱልም ሰለላሁ ዐለይሂ ወሰለም ዝናብ በረከት አይደል ጸጋ አይደል መልስልን አይባልም። አላሁም አሉ አላህ ወይ ዝናቡን ሐዋለይና ወላ አለይና እኛ ላይ አታድርገው፣ በዙሪያችን አድርገው። አላሁማ ዐለል አካም